በዚህ አጋጣሚ ወንድሞች እህቶቼ ሁሉኩም እዚህ ውስጥ የምታዩት ለአላህ ብዬ ነው የምወዳችሁ። እኔ አደራ እመላችሁ ነገር አንድ ነገር አለ። ዝም ብላችሁ ሩቅያ የሚያደርግ ሰው ብቻ አትፈልጉ። ዝም ብላችሁ ለሩቅያ ብቻ አትሄዱ። መጀመሪያ ራሳችሁን ሩቅያ አድርጉ። ሩቅያ የሚያደርግላችሁ ሰውዬ ዓሳ ሙሳ እጁ ላይ የለም። የሙሳ ብትር ሙዕጂዛ የለም እጁ ላይ። እናንተ ዝክር ስታበዙ፣ እናንተ በቁርአን ስታዳክሙት፣ እናንተ በዝክር ስታዳክሙት በቀላሉ ይመጣና ራቂ ጋር ወይ ደግሞ ሩቅያ የሚያደርግ ሰው ጋር ሲመጣ በቀላሉ ተዳክሞ ራሱ ይወጣል፣ ራሱ ይጠፋል። ነገር ግን ያ እኽቲ ባረከላሁ ፊኪ አላህ ይጠብቃችሁ። ይህን ነገር በኦሮምኛ የምናገራለሁ። ራሳችሁ ዲኑ ቦታ ከሌላችሁ፣ ራሳችሁ አለባበሳችሁ የተበላሸ ከሆነ፣ ራሳችሁ ሙዚቃ ቦታ እየዋላችሁ፣ ራሳችሁ አላህ የማይወደው ቦታ ላይ እየሆናችሁ፣ ራሳችሁ ከጠሃራ ውጪ እየሆናችሁ፣ ራሳችሁን የማትጠብቁ ከሆነ እንዴት አድርጎ ነው ዘር የማያጠቃችሁ? ነገር ከሆነ ተውት። ማፊ ሙሽኪል። ምናልባት የሚከብዳችሁ ነገር የሚያስቸግራችሁ ከሆነ ማሐበጥ ለው እኔ ምንም መጠየቅም አልፈልግም። ምንም ግን የሚጠቅሟችሁ ከሆነ ማነው የማይጎዳችሁ ከሆነ የኦኬሽን የሚነታት ሲንረትረኮ ከንፈነታት ሴነት ዋንጀና ሰንጎዳ በዚሁ እናቁምና ቀጥታ ወደ ስራችን እንሂድ ኢንሻአላህ። ኢትዮጵያ ረኮ እዚህ ሼክ waan godha jedhanii goota Oromoon akka funyaan sa'aa jabaatti jedhanii gurbaa tokkotti yoo waa jedhu. Subhaanallah, namni ruqyaa godhu tokko argee Arabaa namni kiyya kan ruqyaa godhaa gara miliyoona 10 moo qaqqaba wanna fooloo fi wanna. አንድ እዚህ ጋር ባራ ዶሮ ኦሞሩ ምናምን የሚል ካን ዩ ፕሊዝ ሼር ሊንክ ይላል እና ወይ የኡስታዝ ፕሮፋይል ስር አለ፣ አለበለዚያ የኔ ፕሮፋይል ስር የኡስታዝ ሊንክ እና የቴሌግራም አለ። እሺ እዚህ ጋር ልጽፍልሽ አልቻልኩ ነው። ባሬዴ ኦሮሞ ነው የሚል መሰለኝ የኦሮምኛ ምንድነው ስሙ ያለበት እዚህ ጋር ካን ዩ ፕሊዝ ሼር ሊንክ የሚል አለና ባሬዴ ኦሮሞ ናት ማድሪ ባሬዴ ኦሮሞ ባሬዴ ኦሮሞ ሐጃ ዘይ ኪዳ በስ ታይ ቋንቋችን ተበላሽ። በሬዶ ኦሮሞ ነው ያጸያረበኩ ነው። ባሪዶ ኦሮሞ በስ እንግዲህ እንግሊዘኛ ነው ይሄን ማንበብ የሚችለው ብቻ ከሁለታችን አንዳችን ላይ በሬዶ ኦሮሞ ነው። ኦኬ የኦሮሞዋ ውብ ማለት ነው። እሺ የኦሮሞዋ ውብ ማለት ወንድ መስሎኝ ነው። ሶሪ የኔ እህት ባሬዶ ኦሮሞ በኡስታዝ የፕሮፋይላቸው ስር ሊንክ አለ። ኡስታዝ ሸሃሩስ አወል ሐሚድ የሚል ወይም ደግሞ የኔ ፕሮፋይል ስር የኡስታዝ ሊንክ አለ። በዛ መግባት ትችላላችሁ። ቴሌግራሙም ዩቱቡም በሁለታችንም ላይ ያለው የኡስታዝ ነው። ጠይብ ሌላው ደግሞ በዚህ አጋጣሚ ኡስታዝ ተናግረውታል፣ ድጋሚ ይናገራሉ። እዛ ገብታችሁ በኮሜንት ላይ በኡስታዝ ስም እየተጠቀምሽ ነው የምትሉ ላ ወላሂ የኡስታዝ ነው። እኔ ለእኔ እንትን ስለሰጡኝ እኔ ደርሳቸውን እዛ ስለምልክ ነው። ዛሬ የመጀመሪያችን ዩቱብ አይደለም፣ ይሄ ሁለተኛና ሶስተኛችን ነው። በአጋጣሚ ጉዳይ እየተዘጋ ምናምንም ነገር ስለሆነ ነው። እዚህ ላይ ደግሞ የተለቀቀው ነገር በሙሉ ፓርት 1 ፓርት 2 ፓርት 3 ቁርአን ነው። ከዛ በኋላ ደግሞ ረመዳንን በተመለከተ በየቀኑ 2 በኦሮምኛና በአማርኛ ቪዲዮ 6 ደቂቃ እየሰራን እየለቀቅን ነው። ወደ 14 ወይም 15 ቪዲዮዎች አሉ። ለሁላችሁም የሚጠቅም ነው። ሌላው ዋናው ነገር ይሄኛው መግባት ሊቭ በሚችሉበት ሰዓት ኡስታዝም በዛ ላይ አካውንታቸው እኩል ነው ሼር ያደረግነው። በመግባት በሚችሉበት ሰዓት ቲክቶክ ላይ እንኳን አንዳንድ ችግሮች ቢኖሩ በቀጥታ እዛ እሳቸውን ማግኘት ስለምትችሉ ተጠቃሚዎቹ እናንተ እንጂ እኛ አይደለንም። ምንም አይነት ጥቅም ነገር የለውም። ግን እኛ ምንድነው የኡስታዝ ጥቅም ያው የሚያስተምሩትን ነገር ለሰው እንዲደርስ ነው። ከዚህ ቀደም እኔ ኡስታዝ ባልነበሩበት ሰዓት ወደ 500 የሚደርስ ደርሳቸውን ዩቱባቸው በሰማቸውን ከፍቼ አድርጌ ነበረ። የማስታውሰው ነገር ኡስታዝ ሐታ ከእስልምና እምነት ተከታዮች ያልሆኑ ሰዎች በጣም ብዙ እየተከታተሉ በጣም ብዙ ኮሜንት እየሰጡ በጣም ደስተኞች ነበሩ። ግን በአጋጣሚ አላሁ አለም ተዘጋብኝ። ያም ባንቱ ስም ማለት ነው። አሁንም ተጠቃሚዎች እናንተ ስለሆናችሁ ብታደርጉና ኡስታዝን እዛ ሊቭስ እንዲገቡ ማድረግ ብንችል ደስ ይለኛል። በተረፈ ይሄ ነው። ጊዜያችሁን ስለወሰድኩ በጣም ይቅርታ። አሁን ቀጥታ ወደ የዛሬ ተረኞችን አስገቡልኝ።